ቀድሞም ቢሆን በውሃ ላይ ቆሞ መራመድ የቻለው የስበትን ሕግ የሚያቆም ኃይል ባለው አምላክ ና ስለተባለ እንጂ በራሱ ጽኑን የተፈጥሮ ሕግ የመጣስ ምትሃት እንዳልሆነ ያላስተዋለው ጴጥሮስ ኃይለኛው ነፋስ ከብርቱ ጨለማው ሲያፋጭበት ከኋላው በታላቅ ፍርሃት እየተርበደበዱ በምትናጥ ትንሽ ታንኳቸው ውስጥ ተጠጋግተው የተከማቹ ጓደኞቹን ሲያይ ዘመኑን ሙሉ የሚያውቀው ውሃ እንዲህ ባህሪውን ለውጦ እንደ ጥርጊያ መንገድ የመደላደሉ ጉዳይ አልዋጥልሃለው። ፈራ፣ ማመን አቃተው። ደግሞም እውነት አለው፣ ሊያብራራው የሚችለው እውቀት፣ ምናልባትም ልምድ። እንደ አሳ አጥማጅነቱ ይህ ባህር እንኳን እንዲህ በንፋስ እየታመሰ ቀርቶ ረጭ ባለበት ወቅት እንኳን ሰውን ያህል ፍጡር እንደ ቅጠል ሊያንሳፍፍ እንደማይቻለው ጠንቅቆ ያውቃል። እንግዲህ በእንዲህ ያለ ጊዜ ነው እምነት የሚፈተነው። አበጥረን በምናውቀው የተብራራ መረጃ ልናቀርብበት በምንችለው እውቀታችንና እኛን ጨምሮ ዓለምን ሁሉ ፈጠረ አምላክ በተላከ አንድ ቃል መሀል ራሳችንን ስናገኘው እርሱ ቃሉን ልኮ ምላሻችንን ይጠብቃል። የእምነት ተግባር ይፈልጋል እንጂ እንደ ንፋሱ ያለማቋረጥ አያፏጭም። በዙሪያችን እንዳሉ የኛ አይነት እውቀት እንደተሞሉ ወዳጆቻችን ባለው ላይ የተመሰረተ ማብራሪያና አስተያየት አይሰጥም። ዙሪያችን ደግሞ እንደርሱ ተረጋግቶ እርምጃችንን አይጠብቅም፣ ይጮህብናል። በዚህ መሀል ነፍሳችን ትናወጣለች። ስንጀምር የቆምንበት ቃል ውሃውን እንደ አለት ያጠነከረልን ቃል ከልባችን መርበትበትና አለማመን የተነሳ ለኛ መስራት ያቆማል። ዳግም ጥራኝ እስክንል አለማመኔን እርዳ እስክንል ላመንነውና እውነት ላልነው ይለቀናል። ነፋስና ወጀቡ፣ ሌሊትና ቀኑ፣ ጨረቃና ፀሐይ፣ የብስና ባህሩ፣ ሕያዋንና ሙታን ሁሉ የሚንቀሳቀሱለት የሚሰሙት ድምጽ ተልኮልኝ ሳለ ምን ስል ተጠራጠርኩ፣ ምን ስል ፈራው ብለን ዳግም እስክንነሳ እጃችንን እንድንያዝ እስክንዘረጋ እድል ይሰጠናል። ይህንን ታሪክ የሚናገሩ የመጽሐፍ ክፍሎችን ባነበብኩ ቁጥር ራሴን በጴጥሮስ ውስጥ አየዋለሁ። ጌታ በውሃ ላይ ሲራመድ ሲያይ ከመፍራትና ከመሸሽ ቀጥሎ ጥራኝ አለ። አንተ ጥራኝ እንጂ ተራምጄ ከጎን ቆማለሁ። የልቡ በደስታ መዝለልና መጓጓት ዘወትር የጌታን ፊት ሳይ የሚሰማኝን በእምነት መሞላት እርሱ ይበል እንጂ የማይሆን ምን አለ ብዬ ከሁኔታዬ ላይ ተስፈንጥሬ የምነሳበትን ድፍረት መስልም ወዲያው ግን የህይወት ጫጫታ ከውስጥም ከውጭም እንዴት ማለት ሲጀምር እጠራጠራለሁ። ብሎም ሰምቼው አብሬው የጀመርኩትን መንገድ በራሴ ለመጨረስ እጋበዛለሁ። መንፈስ ቅዱስ ደግሞ በግማሽ ልቡ ለሚያነክስ አንዳች ለማድረግ አይቻለውም፣ ለመቆም ይገደዳል። ታዲያ ለእርሱ ምን ይሆናል? ምንም። እውነት ነው፣ ጴጥሮስ ከኋላው ከነበሩ ወዳጆቹ ይልቅ ፈጣን አማኝና አድራጊ ነበር። በፍጥነት ጥራኝ ብሏል። ሲጠራም እነሆኝ ብሎ ጉዞ ጀምሯል። ነገር ግን ይህ የሚያውቀው ውሃ ከፊት ለፊቱ ከቆመው ጌታ ይልቅ አጠራጠረው፣ ፈራ፣ ወደፊት ማየት አቆመ። ዙሪያ ገባውን ተመለከተ፣ ተርበደበደ፣ ተንሸራተተ፣ ይሰጥም ጀመረ። ኢየሱስም የጠየቀው ይሄንን ነው። ለምን ተጠራጠርክ? ራሳችንን ደጋግመን እዚህ ቦታ የምናገኘው ከሆነ መጠየቅ ያለብን ይሄንን ነው። የፊተኛውን ጌታ አይቼ የጀመርኩትን ጌታ
ዓይኔን ከሷ አንስቼ በመሃል ግራ ቀኙን ማየት የጀመርኩት ለምንድን ነው? ለዚህ ነው እግዚአብሔር ለወጣቱ ኢያሱ ወደ ግራም ወደ ቀኝም አትበል ያለው። የእግዚአብሔር አብሮነት የሚወሰነው ዓይናችን ባለበት ሁኔታ ላይ ነው። በግራና በቀኝ ያለው አናጣቢ ነው፣ ቀልብን ሰራቂ፣ ትኩረት አፍራሽ፣ ሌላ ምንም የለውም። ይህን አይነት ስሜት ሲሰማን ራሳችንን አንይ፣ እኛ ማንም ነን፣ ሁኔታ ሁሉ የሚታዘዝለት ጌታ ቃል እንጂ ምንም የሌለን ምስኪኖች። ዙሪያችንን አንይ። የዚህ ዓለም ገዥ ነፍሳችን ጋር ለመድረስ የሚጠቀመው መሳሪያ ዙሪያ ገባውን ማተራመስ ነው። ተፈጥሮን አንይ። ሰሪውና ባለቤቱ የኛ አምላክ ነው። ሰዎችን አንይ። እንደኛው የሚታዘንላቸው ሰባሮች ናቸው። ልክ እንደ ጴጥሮስ ግን ቀና ብለን በድጋሚ እሱኑ አለማመኔን እርዳ እንበለው። እጃችን ይዞ ሊያነሳን የታመነ ነው። ቀድሞ ነገር የጀመርንበት እውነት ቃሉ አይደለም። ተባረኩ።